እስቲ ዛሬ ደግሞ ሪል ስቴቶችን ባላቸው የሀብት መጠን ራንክ እናርጋቸው። በእውቅናቸው ደረጃ ሳይሆን ባላቸው አጠቃላይ የሀብት መጠን ማለት ነው። አምስተኛ ደረጃ ላይ አልሳም ፕሮፐርቲስ አለ። አልሳም ኢንተርናሽናል በሚለው ኢምፖርት ኤክስፖርት ላይ በጣም ታዋቂ ነው። እንደ ቢ29 ሳሙና፣ ሀያት ዘይት የምታውቁት ከሆነ ያስመጣል። ብዙ ኢምፖርት ኤክስፖርት ላይ በጣም ታዋቂ ነው። አራተኛ ደረጃ ላይ ደግሞ የምናስቀምጠው ጌታስ ኢንተርናሽናል ፒኤልሲ ነው። ጌታስ ሪል ስቴት በውስጡ ያለው ማለት ነው። ጌታስም በጣም ሀብታም ነው። ከማኒፋክቸሪንግ ላይ ታዋቂ ነው። ኢምፖርት ኤክስፖርት ላይ ታዋቂ ነው። ሆቴል እና ቱሪዝም ላይ ታዋቂ ነው። ያው ከነዛ ውስጥ ለመጥቀስ ያክል አበሻ ሲሚንቶ፣ ራማዳ ሆቴል፣ ዱግዳ ኮንስትራክሽን በጥቂቱ። ሶስተኛ ደረጃ ላይ ደግሞ የምናስቀምጠው ኖህ ሪል ስቴትን ነው። ኖህ ደግሞ ብዙ ሲስተር ካምፓኒዎች አሉት። ማኒፋክቸሪንግ ላይ ይታወቃል። ግንባታ ላይ በጣም ታዋቂ ነው። እንደ ጎላጉል የራሱ ነው። ወደ ሁለተኛው ስንመጣ ሰንሻይን ኮንስትራክሽን አለ። ሰንሻይን ኮንስትራክሽን በሰንሻይን ስም ያሉ እንዳለ ብራንድ ቢዝነሶችን ገዝቷል። አሁን ላይ በጣም ሀብታም ድርጅት ነው። ከኮንስትራክሽን ውጪም ተጓዳኝ ብዙ ቢዝነሶች አሉት። እሱን ሁለተኛ ደረጃ እናስቀምጠዋለን። በአንደኝነት ደረጃ ደግሞ አያት አክሲዮን ማህበር ነው። የሪል ስቴቱ ፈርቀዳጅ የሆነው አያት አክሲዮን ማህበር አለ። በውስጡም ማኒፋክቸሪንግ እንደ ጠጠር ማምረቻ፣ ሆቴል፣ ብዙ ቢዝነሶች አሉት ማለት ነው። እስቲ ሀሳባችሁን ኮመንት ላይ አስቀምጡልኝ። ከዚህ የተለየ ሀሳብ ካላችሁ የሆነ መረጃ ልስጣችሁና ጌታስ ሪል ስቴት በመሀል ካዛንቺስ በ2 ዓመት ተኩል የምትረከቡትን ባለ 2 እና ባለ 3 መኝታ ቤት ይዞላችሁ መጥቷል። በካሬ ከ102,000 እስከ 119,000 ብር እየሸጠ ይገኛል። ክፍያችሁን እስከ 3 ዓመት ተኩል መጨረስ ትችላላችሁ። ቅድመ ክፍያ 10%ቱን ከፍላችሁ የቀረውን በ3 ዓመት ውስጥ ቀስ ብላችሁ ያለምንም ወለድ ከፍላችሁ የምትጨርሱበትን አማራጭ ይዞላችሁ መጥቷል። ለበለጠ መረጃ ታች ባለው ስልክ ቁጥር ደውሉ።